يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. الله جل وعلا يتكبر غضبا لكم. ስለ ነቢዩላህ ሁድ ዓለይሂ ሰላቱ ወሰላም ወገኖቹን ሰዎቹን ከመከረባቸው ምክሮች መካከል ይጠቅስልናል። ይህ ነቢይ ለሰዎቹ ምን ይላቸዋል? ወገኖቼ ሆይ፣ ሰዎቼ ሆይ አላህን ስብሓነሁ ወተዓላን ምህረትን ጠይቁት። አላህን ስብሓነሁ ወተዓላን ምህረት ስትጠይቁት ዩርሲል ሰማ ዓለይኩም ምድራራ። ይህ ምህረትን መጠየቅ ረብ እግፊር ሊ ማለት ጌታዬ ሆይ ማረኝ ማለት ጥቅሙ ዱንያዊም ነው አኼራዊም ነው። ብዙም ጊዜ የሰው ልጅ ዱንያዊ ጥቅምን ለመፈለግ ይወጣል፣ ይወርዳል፣ ይለፋል፣ የተለያዩ አይነት መንገዶችን ዘዴዎችን ይጠቀማል። ግን በሩን ካላወቀው ምንም ይሁን ምንም ሊያመጣ አይችልም። ስለዚህ በሩን አመላከታቸው። ዩርሲል ሰማአ ዓለይኩም ሚድራራ። አላህን እስትግፋር ስታደርግ፣ ከወንጀልህ ስትርቅ፣ ስትፈታ፣ ልብህ ንጹህ ሲሆን የዛኔ አላህን ረሕመት ታገኛላችሁ። ሰማይ ዝናብን ታከታተላለች። ጠቃሚ የሆነ ሰይብ ናፊዕ ጥቅምን የሚያመጣ። ምክንያቱም የሰው ልጆች ይሄ አካላዊ የሆነው ህይወታቸው የተመሰረተው ከሰማይ በሚመጣ ርዝቅ ነው። ስለዚህ አላህ ጀለ ወዓላ ከሰማይ የሚወርደውን ዝናብ ራሱ ርዝቅ አለው። አላህ ጀለ ወዓላ ወሚን አያቲሂ አን ዩርሲለ ሪያሐ ሙበሽራት ወአኽበረ ሱብሓነሁ። አላህ ስብሓነሁ ወተዓላ ነገረን ይህ ርዝቅ ተስሪፈ ሪያህ ወማ አንዘለ ላሁ ሚነ ሰማኢ ሚን ርዝቅ አለ። ከሰማይ ርዝቅ ምን ማለት ነው? ከሰማይ ርዝቅ አላህ ስብሓነሁ ወተዓላ ዝናብን ያወርዳል። በዛ ዝናብ አማካኝነት መሬት ትቀበለዋለች፣ መሬት ኸይራቷን ታመጣለች። አለዛ ግን ለመሬት ህይወት የላትም። መሬት ህይወት የላትም ማለት በላይ ላይዋ ላይ ያሉ ነዋሪዎች ህይወት የላቸውም ማለት ነው። ስለዚህ የዚህ ሁላ ምንጭ ምንድን ነው ከተባለ አላህን ስብሓነሁ ወተዓላን ምህረት ስትጠይቁት ሰማይን ዝናቧን እንድታከታተል ለእናንተ ጠቃሚ የሆነውን ሰይብ ናፊዕ ጠቃሚ የሆነውን ዝናብ እንድታመጣ እንድታከታተል ያደርጋል አላቸው። በዛ ላይ ደግሞ ወዩምዲድኩም ወየዚድኩም ቁወተን ኢላ ቁወቲኩም አለ። እስትግፋርን ማብዛታችሁ ካላችሁ አካላዊ ከሆነው ጥንካሬ አካላዊ ከሆነው ተክለ ሰውነት በተጨማሪ ልባዊ የሆነ ጥንካሬ ይጨምርላችሁ። ተኩን ቀውየል ቀልብ ሓደል በሰር በሲራ ውስጣዊ የሆነው እይታ በጣም የሰላ ይሆናል። ያኒ ቅዋ ያለው ይሆናል። የተኛውም ነገር አያደነጋግርህም ማለት። ሰዎች ጨለማ ላይ ሲደካርቱ፣ ጨለማ ላይ ሲዋዥቁ አንተ ያንን ጨለማ ትሻገረዋለህ። ለምን? ቀዊ የሆነ በሲራ እውቀት ስላለህ ማለት ነው። ስለዚህ ምን አለ? ወየዚድኩም ቁወተን ኢላ ቁወቲኩም ማለት ካላችሁ ኃይል፣ ካላችሁ ብርታት፣ ካላችሁ ያኒ የሰውነት ግንባታ በተሻለ ደግሞ በበለጠ ሌላ ውስጣዊ የሆነ ልባዊ የሆነ አማ ውስጥ ዝም ብሎ እንደፈለገ ቢከብድና ትልቅ ቢሆን ቢገዝ ውስጥህ ጥንካሬ ከሌለው ውስጥህ ከአላህ ጋር ያልተዋወቀ ከሆነ ዋጋ የለውም። ሙጀረድ ያኒ ያ ማንኛውም ሌሎች ሐይዋናቶችም በዚሁ ልክ ናቸው፣ እንስሳዎች ማለት። አላህ ጀለ ወዓላ የሰውን ልጅ ደግሞ ሚዛ ያረገው ለየት ያረገው ልብ ሰጥቶታል። ቃለ አላሁ ስብሓነሁ ወተዓላ ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ። የሰው ልጆችን አላህ ስብሓነሁ ወተዓላ ከእናቶቻቸው ሆድ ሲያወጣቸው ምንም አያውቁም። ነገር ግን የሚያውቁበትን የማወቂያ መሳሪያዎችን አላህ አደረገባቸው። ይሄንን ነገር ተርኪብ፣ ይሄንን ነገር ገጥሞ ነው በእነሱ ላይ አላህ ጀለ ወዓላ ያስገኛቸው። ወጀዐለ ለኩም ሰምዕ ወልአብሳር ወልአፍኢደተ ለዐለኩም ተሽኩሩን። መስሚያ፣ ማያ እንዲሁም ደግሞ ማስተዋያ አእምሮን አንጎልን አደረገላቸው አለ አላህ። ልብን አደረገላቸው። ለምን? በእነዚህ ኒዕሞች አላህን ጀለ ወዓላ ታመሰግኑት ዘንድ። ነዓም ዒባደላህ፣
ስለዚህ ከነዚህ ከእስትግፋር ጥቅም መካከል አንዱን ብናይ በመጀመሪያ ደረጃ በዚህ ነብይ ኑስህ ምክር ለሰዎቹ በለገሰው ምክር ውስጥ ምንን እናያለን? أنه سبب لتتابع الرزق رزق الدنيا የዱንያ ርዝቅ ራሱ ሊከታተል ሊመጣ ሰዎች ዛሬ በቃ በተለያየ አይነት ነገር ርዝቅ የተበላሸ የሥራ መስመር ወደመብኝ እንዲሆንኩ በዚህ ገባው ይሄ ነገር ያኒ የሚመራኝ መሪ እንዲህ በመሆኑ ነው እከሌ እንዲህ በመሆኑ ነው እንዲህ በመፈጠሩ ነው መጀመሪያ ወደ ራሳችን ተመልሰናል ወይ አይተናል ወይ እኔ ወንጀለኛ በመሆኔ ነው ምንድነው ያበላሸው ምንድነው ርዝቄ እንዲዘጋ ሰበብ የሆንኩበት ወይም ሰበብ የሆነው መስመር ምንድነው የሳትኩት በር የተኛው ነው የሚለው አያዩም አይመለከቱ እዚህ ጋር ደግሞ መመልከት እንዳለባቸው ይህ ነብይ ያሳስባቸው በዛ ላይ ደግሞ አንተ ልፍስፍስ ደካማ ምትሆነው ድክመትን ያስወግዳል አለ ልፍስፍስ አትሆንም ቀውይ ጠንካራ ትሆናለህ ምክንያቱም ልብህ ጠንካራ ከሆነ ቀውይ ከሆነ በየትኛውም ነገር አትበገር የልብ ጽናት ይኖርሃል የልብ ጽናት አለህ ማለት የትኛውንም ጉዳይህን በሚገባ ለማስተናበር በሚገባ ለመወጣት በሚገባ ለማቀናጀት ያግዛል ይረዳሃል ማለት ነው ሰባት ከሌለ ጽናት ከሌለ በፍጹም ትዋዥቃለህ ያንን ይዛለው ትላለህ ያንን ትለቃለህ በዛ ውስጥ ትገባለህ ይላል هكذا ትዋልላለህ እንጂ ምንም አታመጣ ለዛ ነው አላህ ጀለ ወዐላ ሙእሚናኖችን የጦር ሜዳ ፍልሚያ ላይ በሚሆኑበት ሰዓት ትልቁ ጣላቶቻቸውን የሚያርበተብቱበት ትልቁ ጣላቶቻቸው እንዲበገሩና እንዲርበተበቱ የሚያደርገው ምስጥር ምን እንደሆነ አላህ ያስቀምጥላቸው hatta ከጣላቶቻቸው ስንቃቸውና ትጥቃቸው ያነሰውን ካን ቢሆንም اذا لقيتم فئه على الله የሆኑ ጀማዓዎችን ቡድኖችን ልትገጥሙ የጦር ሜዳ ማዕረካ ላይ በመተውኑበት ሰዓት ፈስቡቱ አለ ጽኑ አለ ከዛስ ወዝኩሩ الله كثيرا ለዚህ ለጽናታችሁ ምንጭ ደግሞ አላህን በብዛት ማውሳት ነው ከአላህ ጋር መተሳሰብ የዛን ያጠላት ምንም ያህል ስንቅና ትጥቅ ቢኖረው አንተ ፊት ለፊት መቆም አይችልም وهكذا በዚህ ልክ አላህ ጀለ ወዐላ ይነግረናል فمن منفعة الاستغفار عباد الله استغفار كنيامة علن تقم مكاكل وهو رفع العذاب عذاب الله عنا يا الله سبحانه وتعالى قطعت كنيام النسات الله جل وعلا من إله إن ذا يا قريش كهديوج يه محمد صلى الله عليه وسلم إيزوت يمتعو رسالة نبوة يهتلكو كالله بكل أنات يمتع كون الله ድንጋይን ያዝንብብናል የዛኔ አላህ ምን ምላሽ ሰጠ وما كان الله ليعذبهم وانت فيهم አንተ በእነሱ መካከል እያለህ አላህ ሊቀጣቸው አይደለም አይ وجودك بين اظهرهم በእነሱ መካከል አንተ መገኘትህ መኖርህ አንተ የአላህ መልእክተኛ ሆይ ሰበብ لرفع عذاب الله عنهم يا الله ቅጣት ከነሱ ሊነሳላቸው ሰበብ ይሄ አንዱ ሁለተኛው ሰበብ وما كان الله ليعذبهم وهم يستغفرون على استغفار كما ذلك ودع الله مهرة رب اغفر لي كما لك عذاب الله أتكتر لأنك تطلب المغفرة مكنياتهم أنت دكامانته فقير إلى الله ودع الله دكاما من ما ينزدين من ما ينتقوى إليه الله ما هونه كراس قوة كراس الزدي راسا أترته ودع الله الجقر ستها المالك لزانو نبي عليه الصلاة والسلام عائشة رضي الله تعالى عنها تتأيقات شوالك ابن جدعان ميبال بجاهلية زمن ينبر بتقام دنك هونو سراوش ملكام سراوش نبروت يعني انقداوشن يمكبل وهكذا يتلايو بجاهلية زمن سووش ما يسراتش هونو اسلام يدقفاتش هونو تكباروشن يتقبر نبر يهسوما صدقان ما بزات هكذا بارياوشن نتعا مادرق يتلايو የሥራ እስላም ያጸደቃቸው እስላም ባሉበት እንዲቀጥሉ ያደረጋቸው ስራዎች ነበሩት ለዚህ ሰው ከዛ ነብይ አለይሂ ሰላቱ ወሰላም አይሻ ጠየቀቻቸው هل ينفع ያ በጃሂልያ ዘመን ይሰራ የነበረው ስራው ይጠቅመዋልን ስትላቸው قال لا አሏት አይጠቅመውም አሏት ምክንያቱም انه لم يقل يوما من الدهر በህይወት ዘመኑ አንድም ቀን አላለ رب اغفر لي خطيئتي يوم الدين ጌታዬ ሆይ አንተን በመገናኘህ እለት
አንተ በምታሳሰበኝ እለት ወደ አንተ ፊት በምቀርብበት ቀን ወንጀሌን ማረኝ ብሎ አንድም ቀን አልጠየቀም አላህ። ሙጀረድ ይሄ በቃ ከሰዎች መካከል ለየት ለማለት ራሱን ማንነቱን ለማሳየት በቃ መልካም ሰው ነው ጥሩ ሰው ነው ሰዎች ዘንድ ተቀባይነት ለማግኘት ብሎ የሰራው ተግባር እንጂ የአላህን ፊት ፈልጎበት አላህ ሊምረው ፈልጎ አይደለም። ያ በመሆኑ የተነሳ የአላህ ቅጣት አልተነሳለትም ማለት ነው። ይሄ ወሀከዛ። ስለዚህ የአላህ ነቢ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ያ አዩሃ ናስ ቱቡ ኢለላሂ ወስተግፊሩህ፣ እናንተ ሰዎች ሆይ ወደ አላህ ተውበት አድርጉ፣ አላህን ምህረት ጠይቁ። ፈኢኒ ለአስተግፊሩላህ ፊል የውሚ አክተረ ሚን 100 መራ፣ እኔ በቀን ከመቶ ጊዜ በላይ አላህን ምህረትን እጠይቀዋለሁ፣ ወደ እሱ እመለሳለሁ አሉ የአላህ ነቢ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ዓለይና ቢልእስትግፋሪ ወተውባ፣ የተኛውን ጭንቀት የተኛውን መከራ ለመላቀቅ ካለ አላህ ወዴትም መሸሻ የለ። ቃለ አላህ ፈፊሩ ኢለላህ ኢኒ ለኩም ሚንሁ ነዚሩን ሙቢን፣ ወደ አላህ ሸሹ፣ መሸሻ የለህም። የት አይነ ተኩን አሰማእ ሙልኩላህ ወልአርዱ ሙልኩላህ ወአንተ ሊላሂ ጀለ ወዐላ፣ ሰማዩ የአላህ ስልጣን ነው፣ ምድሩም የአላህ ነው፣ አንተ የአላህ ነው። ስለዚህ መሸሻ ላ መልጀአ ሚንከ ኢላ ኢለይክ እንደተባለ ወደ አንተ እንጂ ከአንተ መሸሻ ማምለጫ የለም። ነስአሉላህ ሱብሓነሁ ወተዓላ أن يوفقنا لما فيه صلاح ديننا ودنيانا إنه ولي ذلك والقادر عليه.